በፍቅረኞቻችሁ እንድትከበሩ ይሄንን አድርጉ። አንደኛ፣ ሐቀኝነት። ብዙ ሰዎች የሚዋሹት የፍቅረኞቻቸውን ስሜት ለመጠበቅ ብለው እንደሆነ ያስባሉ። ይሄ የመጨረሻው ድክመት ነው። የሆኑ ትናንሽ ነገሮችን መዋሸታችሁ እንደውም ፈሪዎች መሆናችሁን ነው የሚያሳየው። ከባድ እውነት የሚመጣው እዚህ ጋር ነው። መታመን የማይችልን ሰው ማንም ቢሆን በፍጹም ሊያከብረው አይችልም። እያንዳንዱ ትናንሽ ውሸቶች የእነሱን አድናቆት የሚያሳጣችሁ ግድግዳ እንደሆነ ልብ በሉ። በመሆኑም አስቸጋሪ ነገሮች በሚፈጠሩበት ጊዜ ሁሉ ስህተቶቻችሁን አምናችሁ መቀበል ስትችሉና እውነቱን በድፍረት መጋፈጥ ስትጀምሩ ታማኝነታችሁን በቀላሉ ትገነባላችሁ። ነገር ግን እውነታውን በመደበቅ ሁሌም ቢሆን ራሳችሁን የተሻላችሁ አድርጋችሁ ለማሳየት የምትጥሩ ከሆነ የፍቅር አጋሮቻችሁ በእናንተ ላይ የሚኖራቸውን እምነት እንዲያጡ ታደርጓቸዋላችሁ። ሁለተኛ፣ ሰበቦችን አስወግዱ። በግንኙነታችሁ መካከል የሆነ ስህተት እንደሰራችሁ እያወቃችሁ የተለያዩ ሰበቦችን መደርደር የምታበዙ ከሆነ ከፍተኛ የሆነ የስሜት ደካማነታችሁን እያሳያችሁ ነው። ይህንን ያደረግኩት እንደዚህ ስለሆነ ነው ያላችሁ ምክንያትም ባቀረባችሁ ቁጥር የሁኔታዎች ሰለባ እንጂ የድርጊቶቻችሁ ጌታ እንዳልሆናችሁ በግልጽ እያሳያችሁ ነው። ይህም እነሱ እንዲያዝኑላችሁ እንጂ በፍጹም እንዲያከብሯችሁ አያደርግም። ከፍተኛ ዋጋ ያላቸው ሰዎች ውስጣዊ የቁጥጥር ቦታ አላቸው። የስኬቶቻቸውን ያህል በውድቀታቸው ለመማርም ተገቢ የሆነ ቦታን ይሰጣሉ። በመሆኑም የሆነ ችግር ተፈጥሮ ከፍቅር አጋሮቻችሁ ጋር ንግግር በምታደርጉበት ወቅት የሚሰጧችሁን እያንዳንዱ ምላሾች እንደ ግል ጥቃት አድርጋችሁ መመልከታችሁን አቁሙ። ሶስተኛ፣ ራሳችሁን አትጣሉ። ብዙ ሰዎች የፍቅር ግንኙነት መጀመርን እንደ መጨረሻ ግብ አድርገው ይመለከቱታል። ሽልማቱን አሸንፌያለሁ፣ አሁን ጥረት ማድረጌን ማቆም እችላለሁ ብለው ያስባሉ። ይሄ ግን የተሳሳተ አመለካከት ነው። ስለ አካላዊ ጤንነታችሁ፣ ስለ መልካችሁ አሊያም ስለ ማራኪነታችሁ ማሰባችሁን ስታቆሙ ለፍቅር አጋሮቻችሁ ከዚህ በኋላ ለእናንተ የተለየ ጥረት ማድረግ አይኖርብኝም የሚል ድብቅ መልእክትን እያስተላለፋችሁ እንደሆነ ልብ በሉ። ምክንያቱም አክብሮት ብዙውን ጊዜ የፍቅር አጋሮቻችን በራሳቸው ሕይወት ውስጥ ሲያደርጉት ከምናስተውለው ጥረት ጋር በእጅጉ የተቆራኘ ነው። ራሳችሁን ስትጥሉ በእናንተ እንዲማረኩ የሚያደርጋቸውን ስበት ሁሉ በአንድ ጊዜ ትገሉታላችሁ።